በደንብ አድርጋችሁ ስሙኝ። በየትኛውም በዓለም ዙሪያ ያላችሁ ወንድሞች፣ እህቶች፣ እናቶች ምስጋና አለኝ የምንለው ምን ሲሆንልን ነው? እጣ ሲወጣልን፣ የሆነ ቤት ስንሰራ፣ አካውንታችን ገንዘብ ሲሞላ፣ የሆነ ከክራይ ወጥተን የሆነ ነገር የሆነ ተሽከርካሪ ስንገዛ ምን እንላለን? በሬ እናርድና እግዚአብሔር ከኔ ጋር ነው እንላለን። ለካስ እግዚአብሔር የመኖሩ መለኪያው እኛ የምናየው ነገር አይደለም። ስራ ሲበላሽ ትላንት የነበረው ያ ነገር ሁሉ ከእጅ ሲወሰድ ለካስ የእግዚአብሔር አብሮነት የመኖሩ መለኪያው የኛ በምድር የምናያቸው ነገሮች ሁሉ የሚታዩ ቁሶች አይደለም። ያስጨነቀ ነገር የበረታው በሕይወት የተነሳው ማዕበል አምላክ ካንተ ጋር እንዳልሆነ የመሰለ የወረክበት የተዋረድክበት ገዢ እንደሌለ አባት እንደሌለ የታየው ያደከመ ነገር እሱ ለክብር ነው። ምን ስትሆን ወደ መቃብሩ ወርዳ ስታለቅስ እናያታለን ብለው ኢየሱስን የያዘ ቤተሰብ ሲያፍር እናያለን ብለው ኢየሱስን ያገለገለ ቤተሰብ ቤቱ ሲበተን እናያለን ብለው በሚጠብቁ ሰዎች መካከል ታሟል ሲባል ያልደረሰ ኢየሱስ፣ ሞቷል ሲባል ሞቶ እንኳን አልተገኘውም እሰይ ያለው ኢየሱስ፣ ከዚህ በኋላማ ይሄ ቤተሰብ ሲዋረድ እናያለን ብለው በሚጠብቁ ሰዎች መካከል ኢየሱስ እንዲህ ያለኝ ጌታ በሕይወታችሁ የሆነው ያስጨነቃችሁ ነገር የያዛችሁት አምላካችሁ የሚረዳችሁ እስካይመስል ድረስ ያደከማችሁ ጉዳይ ያፈራችሁበት የተጨነቃችሁበት እሱ ለክብር ነው። ኃጢአት የሰራ ቤተሰብ አይደለም የተፈተነው። ኢየሱስን የሚወድ ቤተሰብ፣ ለኢየሱስ ፌቨር ያደረገ ቤተሰብ፣ ለኢየሱስ የቀረበ ቤተሰብ። ይገርመኛል። ለካስ እኛ ለክብር አድርገን የምናስባቸው ነገሮች ሁሉ ክብር አይደሉም። ለውርደት መስለው የሚታዩ ነገሮች በሕይወታችን የሚነሱብን ወጀብ፣ በሕይወታችን የሚነሱብን ማዕበል፣ በሕይወታችን የሚያስጨንቁ ንፋሶች፣ የበረቱብን ያደከሙን ጉዳዮች ሁሉ እነዚያ ለእግዚአብሔር ለክብር ነው። ሄይ መገፋት የበዛብህ ለክብር ነው። መናቅ የበዛባችሁ ለክብር ነው። ያላችሁ የሆነ ነገር ከእጃችሁ የተወሰደው ለክብር ነው። ጠፋው አትበል፣ ጠፋው አትበል፣ ትቶኛል አትበል፣ ረስቶኛል አትበል፣ ሄይ አውቀኝም አትበል፣ እግዚአብሔር ጥሎኛል አትበል። መጽሐፍ ቅዱስ የያዛችሁ ሰዎች ዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ ያለውን ቃል ከኔ ጋር ታወጣላችሁ። ዛሬም በዚህ ስፍራ እንድናገር ጌታ ስላዘዘኝ ይህን ቃል እናገራለሁ። ዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ ያለውን ቃል ሁላችሁም ከኔ ጋር ታወጡና ከዛ በዚህ ቃል መሰረት እንጸልያለን። ከኔ ጋር ያውን የከበረውን የእግዚአብሔርን ቃል ለጌታ ክብር አነባለሁ። እንዲህ ይላል። ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ምን ብሎ ታሞ ነበር? ማን የሚባል? እሺ በደንብ አድርጋችሁ ስሙኝ። ምን ሆኖ ነበር? ታሞ ነበር። ማርያምም ጌታን ሽቶ የቀባችው እግሮቹንም በፀጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። ማን? የማን ወንድም? አልሰማውም። የማርያም ወንድም። ማርያም ለኢየሱስ ምን ፌቨር የሰራች ናት? አንደኛ ሽቶ የቀባች፣ ሁለተኛ በፀጉሯ እግሮቹን ያበሰች ሴት ነበረች። የሚገርም ፌቨር ለኢየሱስ የሰራች ሴት ነበረች። የሚገርም ለኢየሱስ ፌቨር የሰራች ሴት ነበረች። ምን ይላል እዚህ ሐሳብ ላይ? የታመመው ወንድማቸው አልዓዛር ነው።
ማርያም ደግሞ የኢየሱስን እግር በፀጉሯ እያበሰች በእንባዋ እያረሰች በውድ ሽቶ በውድ እጅግ በሚበልጥ ዋጋ በተገዛ ነገር ለኢየሱስ የሚገርም ፌቨር የሰራች ሴት ናት። ወንድሟ ግን አልዓዛር ታሞ ነበር። አሁን አስተውላችሁ ስሙኝ፣ ቀጥልልኝ። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ለማን? ወደ ኢየሱስ። ማን? እህቶቹ። የአልዓዛር እህቶች እነ ማርያም እና ማርታ ወደ ኢየሱስ ቀርበው ኢየሱስን ሲያወሩት ንግግራቸው ራሱ ለኢየሱስ ምን ያህል ቀረቤታ እንዳለ ነው የሚያሳየው። እንደ ሌሎች እባክህ እያሉ አይደሉም። ለኢየሱስ ያወሩት የተናገሩት ንግግር ለኢየሱስ እንደ ሌሎች እባክህ እያሉ አይደሉም። ለኢየሱስ ያላቸው ምን ያህል ቀረቤታ እንደሆነ፣ ወዳጅነታቸው ምን ያህል፣ ቤተሰባዊነታቸው ምን ያህል እንደሆነ የሚያሳይ ንግግር ነው የተናገሩት። ለኢየሱስ ቀርበው የምትወደው ወንድም ምን ሆኗል? ታሟል። አያችሁ? አንደኛ አልዓዛር የታመመው የነ ማርያም ወንድም ነው። ሁለተኛ አልዓዛር የኢየሱስ ወዳጅ ነው፣ ኢየሱስ የሚወደው ነው። መልእክታቸው እንኳን አልዓዛር አይደለም የምትወደው። ያላቸውን ቅርበት በደንብ አድርጋችሁ አስተውላችሁ ስሙኝ። የምትወደው ምን ብሏልና? ቀጥልልኝ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። እነሱ ለኢየሱስ ምንድነው ያሉት? የምትወደው ወንድም ምን ብሏልና? ታሟል። ቶሎ ና ነው ንግግራቸው። ፈጥረ ና፣ ቶሎ ብለናና ምን አድርገው? ፈውሰው። ቶሎ ብለናና ፈውሰው፣ አድነው። ቶሎ ብለናና ነፃ አውጣው። ኢየሱስን ያወሩበት መንገድ እንደ ጓደኛ ነው፣ እንደ ወዳጅ፣ እንደ ልብ ሰው፣ እንደ ራስ ሰው አድርገው ነው የሚናገሩት። እውነትም ነው። ኢየሱስ የነሱ ከሌሎች ይልቅ ኢየሱስ የሚቀርበው ቤተሰብ የነ ማርያምን ቤት ነው፣ የነ ማርታን ቤት፣ የነ አልዓዛርን ቤት ነው። ታሟልና ና አሉት። ኢየሱስ ይህን ሲናገሩ ምንድነው ያላቸው? ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም። አያችሁ? የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም። የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር እንጂ ለሞት። እነሱ እያሉት ያሉት አልዓዛር ዕጣ ወጥቶለታል እኮ አይደለም። ሰው ደስ የሚሰኘው ጠላቱ የሆነ ነገር ሲሆን ነው አይደል? ትላንት የበደለው ሰው ወድቆ ቢያገኘው፣ ትላንት የበደለው ሰው ታሞ ቢያገኘው እሰይ እሰይ ያርግለት፣ እሱን ያንሰዋል ነው አይደል ምንለው? እንኳንም ልኩን አስገባው ነው ምንለው። የምንለው ማንን ነው? የጠላት ብለን የምንለውን ወይም የጎዳንን ሰው የበደለንን ሰው አይደለ? እንዴት ነው ኢየሱስ በአልዓዛር መታመም ደስ የተሰኘው? እንዴ እነሱ የሚያወሩለት ወሬ እኮ ለክብር የሚሆን አይደለም። ለክብር ይሆን ዘንድ የእግዚአብሔር ክብር በእርሱ ይገለጽ ዘንድ እንጂ ለሞት። እንዴት ነው የምትወደው ሰው ታሟል ተብሎ ሲነገር ኢየሱስ ወይኔ ቶሎ ሂድ ሄጄ ነፃ ላውጣው ነው ማለት ያለበት እንጂ ሃሌሉያ ታሟል እየተባልክ እኮ ነው። ልንዋረድ ነው እያሉ እኮ ነው። ትላንት አምላክ አላቸው፣ ከማንም ይልቅ የሚቀርብ አባት አላቸው ተብለው ሰፈር ላይ በሚኖሩበት ምድር ተኩራርተውና ተዝናንተው እንዳኖሩ አንድ ነገር እነሱ ቤት ሲፈጠር ኢየሱስን እንደ ጓደኛ አድርገው ናና ፈውሰው ብለው ሲሉት እንዲህ አላቸው፣ የእግዚአብሔር ልጅ በእርሱ ይከብር ዘንድ እንጂ ለሞት አይታችኋል።
ምን ያህል ጠላቱ ቢሆን ነው እንዴ የምትወደው ይባላል ወይ? የሚወደው ከሆነ ኢየሱስ የአልዓዛርን ሕመም የተጠቀመው ለምንድን ነው አለ? የእግዚአብሔር ልጅ በእርሱ ይከብር ዘንድ እንጂ አለ። ለክብር የሚሆነው ቆይ እኛ ስናስብ በሽታ ነው? የት ሀገር ነው በሽታ ለክብር የሚሆነው? መቼም ለክብር ነው ብሎ ሲለው አልዓዛር ዕጣ ወጥቶለታል፣ ቤት እንትን ደረሰው፣ የሆነ ነገር ሆነለት ብለው ቢሉ ነው ለክብር የሚሆነው አይደል እንዴ? ታመመ ደስ ያሰኛል። እኛ ብንሆን ኢየሱስን ምንድነው የምንለው? እንደነ ማርያም ጠላታችን አንተ ነው። አንተ ጠላታችን ነህ እንጂ አምላካችን የኛ የቅርብ ላንተ በጎ ማድረግ የሚገባን ጌታ አይደለህም ነው ምንለው። እኛ ስንታመም የሆነ ነገር ሲደርስብን ምንድነው ምንለው? ሳይ ጌታ ከኔ ጋር ነው እንላለን ወይ? ትቶኛል ነው፣ አያውቀኝም ነው፣ ረስቶኛል ነው። እናንተ እኛ እኮ ደካማ ሆነን ጥፋት እየሰራን ነው። መቼም ኢየሱስ አልዓዛርን የሚወደው ጥሩ ባህሪ ስለነበረው ነው። አልዓዛርን የሚወደው ለጌታ ያለውን ማንነት ስለሚያውቅ ነው። የነ ማርያምን ቤተሰብ ኢየሱስ የሚወዳቸው ከሌሎች የተሻለ ለሱ ቅርበት ስላላቸው ነው። ሕይወታቸው ደስ ስላሰኘው ነው። እንዴ በኑሯቸው እግዚአብሔርን ደስ የሚያሰኙ ቤተሰቦች ታሟል ሲባል ኢየሱስ ወይኔ እንዴት ይሄ ሊሆን ይችላል ብሎ ሄዶ ነፃ ውጣ አላለውም። የእግዚአብሔር ልጅ በእርሱ ይከብር ዘንድ እንጂ። እናንተ ለካስ እግዚአብሔር በእኛ የሚከብረው እኛ ዲቪ ሲደርሰን ብቻ አይደለም። እግዚአብሔር ለካ በእኛ የሚከብረው አካውንታችን ገንዘብ ሲሞላ ብቻ አይደለም። አንዳንድ ጊዜ ይገርመኛል። አንዳንድ እህቶች እኛ ቤት ፈተና በዝቷል፣ ቆይ እኔ ጌታን አልያገለገልኩም እንዴ? ጌታን አልያዝኩትም እንዴ? ዋው ለካስ እስከ ዛሬ ተሸውደናል። የሆነ ነገር ሲሆንልን ብቻ ሃሌሉያ ጌታ ከኔ ጋር ነው፣ ረዳኝ፣ ጠላቶቼን አሳፈር ኖ። የሚገርማችሁ ነገር የምትወደው ወንድማችን እና የቅርቤ የምትለው ትላንትና ፌቨር ያረገ ቤተሰብ ታሟልና ዳና ጠላት እንዳይስቅብን አድነው ብለው ሲሉት ኢየሱስ ይሄ ሕመም የእግዚአብሔር ልጅ በሱ ይከብር ዘንድ እንጂ ለሞት አይደለም አላቸው። አጠገባችሁ ያለውን ሰው ነካ አድርገው፣ መከራው ሲበዛብህ በሉት ለሞት አይደለም በሉት። አካውንት ሲጎድል ለሞት አይደለም በሉት። ያስከው ነገር ከእጅ ሲወሰድ ለሞት አይደለም። ትላንት ወዳጅ ያልከው ጀርባ ሲሰጥ ለሞት አይደለም በሉት፣ ለክብር ነው። ሰው አለ እዚህ ቤት እናንተ ይገርመኛል። ለካስ እኛ ለክብር አድርገን የምናስባቸው ነገሮች ሁሉ ክብር አይደሉም። ለውርደት መስለው የሚታዩ ነገሮች በሕይወታችን የሚነሱብን ወጀብ፣ በሕይወታችን የሚነሱብን ማዕበል፣ በሕይወታችን የሚያስጨንቁ ንፋሶች የበረቱብን ያደከሙን ጉዳዮች ሁሉ እነዚያ ለእግዚአብሔር ለክብር ነው። ሄይ መገፋት የበዛብህ ለክብር ነው። መናቅ የበዛባችሁ ለክብር ነው። ያላችሁ የሆነ ነገር ከእጃችሁ የተወሰደው ለክብር ነው። ጠፋው አትበል፣ ትቶኛል አትበል፣ ረስቶኛል አትበል፣ ሄይ አውቀኝም አትበል፣ እግዚአብሔር ጥሎኛል አትበል። ዛሬ የምንማማረው የምንካፈለው እግዚአብሔር ለክብር የተጠቀመባቸውን መንገዶች በደንብ አድርገን አስተውለን እንይ። የሆነ ነገር ሲያስጨንቀን ጌታ ትቶን ነው እያልን ከዚህ ህይወትማ እንደዚህ አይነት ከመሆን ዓለም ይሻለኛል እያልን የደከምን ሰዎች እናንተ የሚወደው ወንድሙ አልዓዛር ሲታመም ኢየሱስ ምንድን ያለው? የአልዓዛር ህመም የእግዚአብሔር ልጅ በእርሱ ይከብር ዘንድ እንጂ ለሞት። ለከሰዎች የገፉ ትላንት አሉኝ የምትላቸው ተስፋ ያረካቸው የተለወጡብህ
ዛሬ እንደ ምናምን አድርገው የቆጠሩ ሰው እንደሌለው ሰው የሆንከው የተጣልከው ያጣው የጎደለብህ ከእጅ ያለው ሁሉ የተወሰደው ለክብር ነው። ዋው ለክብር ነው። ቅዱሳን የተሻለ ልብስ ስንለብስ ብቻ አይደለም። ከዛ ቅዱሳን የተሻለ መኖሪያ ስንሰራ ብቻ አይደለም። ለካስ በደንብ አድርጋችሁ ስሙ። በየትኛውም በዓለም ዙሪያ ያላችሁ ወንድሞች፣ እህቶች፣ እናቶች ምስጋና አለኝ የምንለው ምን ሲሆንልን ነው? እጣ ሲወጣልን፣ የሆነ ቤት ስንሰራ፣ አካውንታችን ገንዘብ ሲሞላ፣ የሆነ ከክራይ ወተን የሆነ ነገር የሆነ ተሽከርካሪ ስንገዛ ምን እንላለን? በሬ እናርድና እግዚአብሔር ከኔ ጋር ነው እንላለን። ለካስ የእግዚአብሔር የመኖሩ መለኪያው እኛ የምናየው ነገር አይደለም። ስራ ሲበላሽ ትላንት የነበረው ያ ነገር ሁሉ ከእጅ ሲወሰድ ለካስ የእግዚአብሔር አብሮነት የመኖሩ መለኪያው የኛ በምድር የምናያቸው ነገሮች ሁሉ የሚታዩ ቁሶች አይደለም። ሄይ የሚገርማችሁ እዚህ ሐሳብ ላይ ታሟልና ና ሲሉት ምን አለ? ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው። ይህ ሕመም የእግዚአብሔር ልጅ በእርሱ ምን ይል ዘንድ ይከብር ዘንድ። ለካ ባለዘር መታመምም እግዚአብሔር ይከብራል። ለካ በእኛ ሕመም ውስጥ ማን ይከብራል? ለካ በእኛ ነገር መበላሸት ውስጥ ማን ይከብራል? ለካ በእኛ ኪሳራ ውስጥ ማን ይከብራል? ለካ እኛ እንደ ምናምን በመቆጠር በመናቃችን ውስጥ ማን ይከብራል? የእግዚአብሔር ልጅ በእርሱ ይከብር ዘንድ እንጂ ስለ እግዚአብሔር ክብር ነው እንጂ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም። ለሞት ይኸው ቅዱሳን የሆነ ነገር ከእጃችሁ ሲወሰድ ግራ አትጋቡ። የሚያስጨንቅ ነገር በሕይወታችሁ ማዕበል ሲበረታባችሁ ስጋት አይያዛችሁ። ያለ ነገር ከእጅ ሲጠፋ ግራ አይግባ። ተስፋ የምታረገው ነገር ሲበላሽብህ አትናወጥ። እነግርሃለሁ በሕይወት የተነሳው ነገር ሁሉ ያስጨነቀ ነገር ለክብር ነው። ለክብር ነው። አካውንታችሁ የጎደለው ለክብር ነው። ምርኳችሁ የተበላው ለክብር ነው። በምታዩት ዘንድ በስጋውያን መካከል እንደ ምናምን የተቆጠራችሁት ለክብር ነው። ይከብር ዘንድ እንጂ ለሞት አይደለም። እሺ ቀጥልልኝ። ኢየሱስም ማርታንና እህቷን አልዓዛርን ይወድ ነበር። ኢየሱስም ማንን? ማርታንና እህቷን አልዓዛርን እህቷን ደግሞ አልዓዛርን ምን ያደርግ ነበር? ታዲያ የሚወደውን ቤተሰብ እግዚአብሔር ሲታመም የሚወደው ቤተሰብ ሲጨነቅ ወየው ወረድኩ ወደቅኩ አላለም። የእግዚአብሔር ክብር በእርሱ ይገለጥ ዘንድ እንጂ ይታይ ዘንድ እንጂ ለሞት ለውርደት አይደለም። ከዛ መልሶ የነሱን ሕመም ለክብር ያለው ጌታ ምን ይላል? ማርታን እህቷን ደግሞ አልዓዛርን ምን ያደርጋቸው ነበር? የወዳቸው ነበር። እሺ ቀጥልልኝ። እንደ ታመመም በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ። ታሟል ድረስ እያሉት ሰምቶ እኮ ነው ኢየሱስ የዘገየው። እናንተ ሳያው ቀርቶ አይደለም፣ ትቷችሁ አይደለም፣ ረስቷችሁ አይደለም፣ ጠልቷችሁ አይደለም። አንተ ፈተናው ሲበዛብህ የዘገየው፣ ማዕበል ሲበረታብህ የዘገየው፣ ሰው እንደሌለው ሰው አድርገው ወዳጅ ወገን ሲከዳ ጀርባ ሲሰጥ ፊቱን ሲያጦቅር ሰምቶ ነው። እናንተ ዘገየ ማን? እሺ ከዚህም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱ መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊወግሩ ይፈልጉ ነበር፣ ደግሞም ወደዚያ ትሄዳለህን አሉት። እሺ ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም። እሺ በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል አላቸው። እሺ ይህን ተናገረ። ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው ይሄዳለሁ አላቸው። ወዳጃችን አልዓዛር ምን ብሏል? ተኝቷል የሚለው አልዓዛር ምን ሆኖ ነው? ሞቶ። ይሄ ቀልደኛ መሆን አለበት። ታሟል እያሉት ፈጥኖ ያልመጣ፣ ሞቷል እያሉት ተኝቷል ይላቸዋል። መቼም ይሄስ አምላኬ አይደለም ነው ምንለው። ይሄስ ጌታዬ አይደለም ነው ምንለው።
አያችሁ፣ የኢየሱስ ወዳጆች ተብለው በተጠሩበት ሰፈር ላይ አምላክ እንደሌላቸው ሰዎች ነው የታዩት። አያችሁ፣ ታሟል ድረስ ፈጥና አድነው እያሉት እየነገሩት ኢየሱስ ምን አለ? ዘገየ። ጌታ ኢየሱስ ክርስቶስ በነ ማርያም ቤት በስንት መንገድ እንደከበረ እናያለን። በስንት መንገድ ክብሩን እንደገለጠ እናስተውል። የመጀመሪያው ጌታ ኢየሱስ በነ ማርያም ቤት ክብሩን የገለጠው የሚወደውን ሰው አሳምሞ ነው። ምን የሚያደርገውን ሰው? ለካስ እግዚአብሔር የሚወደውን አሳምሞ ክብሩን ይገልጣል። የሚወደውን አልዓዛርን አሳምሞ በበሽታ ጥሎ ነው ክብሩን የገለጠው። ለካስ በእኛ ህመም ውስጥ የእግዚአብሔር ክብር ይገለጣል። ለካስ ስንታመም ለውርደት አይደለም። አሁን የሆነ ነገር በቤታችን ሐዘን ሲመጣ ለውርደት ይመስለናል። እግዚአብሔር ትቶን ይመስለናል። እግዚአብሔር ጥሎን ይመስለናል። እግዚአብሔር ከኛ ጋር ሳይሆን ቀርቶ ይመስለናል። ለካስ የእግዚአብሔር ክብር የሚገለጥበት የመጀመሪያው አንደኛው መንገድ ህመም ነው። በደለኛውን ይላል የሚወደውን እኮ ነው የሚለው። የሚወደውን አልዓዛርን ወዳጄን አለው። ወዳጄ ያለው ሲታመም መጥቶ አልፈወሰው። ለክብር ነው። እናንተ ያስጨነቃችሁ ህመም፣ ነገን ማየት የማትችሉ የመሰለባችሁ፣ የበረታባችሁ፣ ያደከማችሁ፣ ያስጨነቃችሁ ነገር ለክብር ነው። ቀጥልልኝ። ይህን ተናገረ። ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው እሄዳለሁ አላቸው። እሺ። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉት። ተኝቶስ እንደሆነ ምን ይሆናል? እሺ። ኢየሱስ ስለ ሞቱ ተናግሮ ነበር፣ እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እሺ። እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ፣ እንድታምኑም በዚያ ባለመኖሬ ስለ እናንተ ደስ ይለኛል። አያችሁ፣ ምንድን ያለው ኢየሱስ? አልዓዛር ሲሞት በዚህ አለመኖሬ ደስተኛ ነኛል። አቤት ሞቷል እኮ ነው። አታ በስቷል፣ ከብሯል፣ የሆነ ነገር ሆኖለታል፣ ተመችቶታል የሚል አይደለም እኮ። ሞቷል ሲሉት አልዓዛር ሲሞት እኔ በዚህ አለመኖሬ ደስ ይለኛል አለ። አቤት አቤት አቤት! ለካስ ቤታችን ሐዘን ሲገባ ስሙኝ፣ እግዚአብሔር ትቶን አይደለም፣ ጣልቶን አይደለም። የመከራው ብዛት በህይወታችሁ እግዚአብሔር ከእናንተ ጋር እንዳልሆነ እስኪመስል ድረስ ተስፋ ያሳጣችሁ ሰዎች አላችሁ። የመከራው ብዛት፣ ህመሙ፣ በቤታችሁ የገባው ሞት፣ በቤታችሁ የገባው ሐዘን እግዚአብሔር እንደተዋችሁ አስመስሎ ያያችሁ ሰዎች አላችሁ። ምን አለ? አልዓዛር ሲሞት እኔ በዚህ ባለመኖሬ ምን ይለኛል? ደስ ይለኛል። እንዴት ነው በሰው ሞት ውስጥ እግዚአብሔር የሚደሰተው? እንዴት ነው በሰው ልጅ ህመም ውስጥ? በሰው ልጅ ለሞት የሚያህል ህመም ማለት በጣም አስጨናቂ እንደሆነ ይታወቃል። አላችሁ ወይ? ስሙኝ፣ ለሞት የሚያህል ማለት ህመም ማለት ኦሬዲ ምን ያህል ከባድ በሽታ እንደሆነ ለማወቅ ቀላል ነው። ወዲያው ታመመ ሲባል በቀናቶች መካከል የገደለው በጣም እጅግ አስጨናቂ በሽታ ነው ማለት። ምን ይላል? ሞቷል ሲሉት በዚህ አለመኖሬ ደስ ይለኛል። እየሰማችሁ ነው? ሐዘን እነ እንትና ቤት ገብቷል ሲባል ደስ ይለኛል። እነ እንትና ቤት በሽታ እንትናን እያስጨነቀ ነው ሲባል ለክብር ነው። አያችሁ፣ እግዚአብሔር በእነ አልዓዛር ቤት በሶስት መንገድ ነው የከበረው። በሶስት መንገድ። የመጀመሪያው አሳምሞት፣ ሁለተኛው ደግሞ ገሎት። ምን አድርጎት? ገሎት። የሚወደውን ሰው ገሎ። ሰው አለ ወይ? ለካስ እግዚአብሔር የሚገለው የሚጠላውን ብቻ አይደለም። የሚያሳምመው እግዚአብሔር የሚጠላውን ብቻ አይደለም፣ የተወውን ሰው አይደለም።
ለካስ የሚወደውንም አሳምሞ እግዚአብሔር ይከብርባታል። ሰጥቶ ይከብራል፣ ወስዶ ይከብራል። አክብሮ ከፍታ አውጥቶ ዝቅታ ላይ ወስዶ ምን ይላል? ይከብራል። አንዳንድ ጊዜ ከእጃችን ያለው ነገር ሁሉ ህልም ሲል እግዚአብሔር የተወ እንዳይመስል፣ የጀመርከው ነገር ሲበላሽ እግዚአብሔር የጣለ እንዳይመስል፣ ሊከብርብህ ነው። ወይኔ ሊከብርብህ ነው። በአንተ ዘር ላይ ሊከብር ነው። በትዳር ላይ ሊከብር ነው። በቤተሰቦቻችሁ ላይ ሊከብር ነው። ንገሩት፣ አጠገባችሁ ያለውን ሰው መከራው ያስጨነቀ በሉት፣ የበረታብህ በሉት፣ እግዚአብሔር የተወ እስኪመስል ድረስ የመሰለ በሉት። ንገሩት፣ ያደከመ ነገር እሱ ለክብር ነው። አሜን። ለምን? ለክብር። ሰዎች ጀርባ የሰጡሽ ለክብር ነው። ቤተሰብ መልኩን የቀየረብህ ለክብር ነው። ወዳጅ የተለወጠብህ፣ ተስፋ ያረከው ጓደኛ የተቀየረብህ ለክብር ነው። ያለ ስም ያገኛችሁት ለክብር ነው። እንደ ምናምን የታያችሁት ለክብር ነው። ነገር የተዘጋባችሁ ለክብር ነው። ወገን እንደሌለው የታያችሁት ለክብር ነው። አጋዥ እንደሌለው የተቆጠራችሁት ለክብር ነው። ተምሮ እንዳልተማረ የታያችሁት ለክብር ነው። ሐዘን የበረታብሽ ለክብር ነው። ለምንድን ነው? ለክብር። ዋው! የሥራ በር የተዘጋው ወገን ዘመድ ወዳጅ ትቶ ሄደው አያችሁ። ሁለተኛው እግዚአብሔር ክብሩን በእነ አልዓዛር ቤት የገለጠው ምን አድርጎ ነው? እስቲ ገሎት ነው በሉ። የሚወደውን ሰው ገሎ ለካስ ክብሩን ይገልጣል። ቀጥልልኝ። በዚህ እንድታምኑ እኔ በዚህ አለመኖሬ ምን ይለኛል? በማሞት ውስጥ ቀጥልልኝ። ነገር ግን ወደ እርሱ እንሂድ አላቸው። እሺ። ስለዚህ ዲዲሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርት ከእርሱ ጋር እንሞት ዘንድ እኛ ደግሞ እንሂድ አለ። ኢየሱስ በመጣ ምን እንሆን ዘንድ? ለምን? ተስፋ ቆረጡ እኮ። አልዓዛርን ያልሳሳው አልዓዛርን በሞት ያሳጣን እኛ እሱን ተከትለን ሕይወት ይኖረናል እንዴ? አያችሁ፣ ወዳጁ አልዓዛርን አይደለም እኛ እንደው እንትን እያለን 50 በ50 የምንከተለውን ቀርቶ የቅርቤ ያለውን የሚወደውን ሰው ያላዳነ እኛን እንዴት ሊያድን ይችላልን እንዴ? አሁን ስንሄድ ለመሞት ተዘጋጅተን እንዲዳሉት ይሄ ማዳን አይታችኋል። የተከተላችሁት እግዚአብሔር እናንተን መርዳት የማይችል አምላክ እስኪመስል ድረስ፣ እናንተን ማገዝ የሚችል አምላክ እስካይመስል ድረስ፣ ይህን ያክል እስክትደርሱ ድረስ የሚያድን አምላክ እንደሌላችሁ እስኪመስል ድረስ በሕይወታችሁ ፈተና ሊገጥማችሁ ይችላል። አንዳንድ ጊዜ የታለ ያመለከው እግዚአብሔር? እስቲ ምን አመጣልህ? ምን አረገልህ? ያገለገልከው የተከተልከው ስራን ትተን ስራ ፈተየው አሳፈረ እስኪባል ድረስ በሕይወታችሁ እጅግ የሚያስጨንቅ ማዕበል ሊመጣ ይችላል። አብሮ የተከተሉት እነ ዲዲሞስ ወዳጁ አልዓዛርን ደርሶ ከውርደት ያላወጣ ጌታ እኛን ሊያድን አይችልምና ግን እንከተለው። ለምን? ስንከተለው ለሞት፣ ስንከተለው ለውርደት፣ ስንከተለው ለስቃይ፣ ስንከተለው ለመከራ የሚያስብል ሰልፍ ውስጥ ልትገቡ ትችላላችሁ። ጌታ ግን እንዲህ ይለኛል፣ ለክብር ይሆናል፣ ለክብር ይሆናል። ዋው! ስታገለግሉት አምላኬ ስትሉት የታል ያደረገላችሁ፣ የታል የረዳችሁ፣ የታል ያዳናችሁ፣ የታል ያገዛችሁ የሚባል ማዕበል ውስጥ ልትገቡ ትችላላችሁ። ስለዚህ ዲዲሞስ የመጨረሻውን ንግግር ሲናገር ምንድን ያለው? እኛም ከእርሱ ጋር እንሞት ዘንድ እንከተለው። ስለዚህ ሊያከብረን ሳይሆን ለመዋረድ እንከተለው። ያን የሚያክል ደቀ መዛሙርቱ ኢየሱስ አንተ አምላካችን ብለው የተከተሉት ያድነናል ብለው ያሉት ደቀ መዛሙርት ለወዳጁ ያራራለት እሱን ያላዳነ
እኛን እንዴት ሊያድን ይችላል? ግን ስንከተለው ሊያዋርደን ለሞት ነው እንሂድ ግን አሉት። አያችሁ፣ እንደዚህ አይነት ማዕበል በህይወታችሁ ሊበዛ ይችላል። ሄይ ቀና። እንደዚህ አይነት ንፋስ በህይወታችሁ ሊነሳ ይችላል። ያ ግን ለክብር ነው። ሰው አለ እዚህ ቤት። ስለዚህ አንዳንድ ጊዜ ስሙኝ፣ በህይወታችሁ ዘመን ስትከተሉት የምታገለግሉት ጌታ እሱ የሚረዳችሁ እስካይመስል ድረስ የሚያስጨንቃችሁ ነገር ሊገጥማችሁ ይችላል። አንዳንዱ ምን ይላል? እኔ ከሱ ጋር እያገለገልኩ እንዴ እዚህ ቤት ያለው ጌታ ልክ አይደለም እንዴ? አብሮ የነበሩ ደቀ መዛሙርት ከሐዋርያቱ መካከል የተቀጠሩት እነ ዲዲሞስ ተስፋ ቆረጡበት። በማን? በያዙት ጌታ። ለምን? የአልዓዛር ህመም ብቻ አይደለም ታሟል ሲባል ፈጥኖ ያላዳነው፣ ሁለተኛ ሞቷ ሲባል ሃሌሉያ አለ። ስለዚህ እኛን የምከተለው እሱን ለምንድን ነው? ለሞት ለውርደት ነው ብለው ሲሉት ኢየሱስ ምን አላቸው? እኔ በዚያ አለ አልዓዛር ሲሞት ባለመኖሬ ደስተኛ ነኝ። ለምን ሲባል ለካስ ለክብር ነው አለ። የተሰደብከው ስለ ክርስቶስ አምላክና አዳኝ እንደሌለ የታያችሁት ለክብር ነው። የሚባርክ አባት የሚያከብር አባት እንደሌለ የተባላችሁት ምን ይሰራልሻል? አርፈሽ ተቀመጪ። ምን ያረግላል? ዝም ብላ አትዙር። ምን ያረግላል? ጊዜ ማባከን። ምን ያረግላል? እሱም መከተል። ምን ያረግላል? ቤተ ክርስቲያን መሮጥ። ምን ያረግላል? ኢየሱስ ኢየሱስ ማለት የተባላችሁት ለክብር ነው። አላችሁ ውጪ ያላችሁ አይሰማም ድምጻችሁ። ለምንድን ነው? ለካስ የሆነ ነገር ሲሳካልን ብቻ አይደለም። ለካስ አካውንታችን ላይ ገንዘብ ሲሞላ ብቻ አይደለም። ለካስ የተሻለ ጥሩ መኪና ስንነዳ ብቻ አይደለም። ለካስ በጤነኞች ሆነን በብዙ ኃይልና ጸጋ ስንመላለስ ብቻ አይደለም። ሄይ ያስጨነቀን ነገር ሁሉ የተገፋ ነው፣ የተሰደብ ነው፣ አምላክ እንደሌለን የታየ ነው፣ አጋዥ እንደሌለን ወገን እንደሌለን የተቆጠረ ነው፣ ለክብር ነው። ሃሌሉያ! አንድ ሰው ጮሆ ለክብር ነው ይበላል። ቀጥሉልኝ። ኢየሱስም በመጣ ጊዜ በመቃብር እስካሁን 4 ቀን ሆኖት አገኘው። እሺ። ቢታንያም 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። እሺ። ከአይሁድም ብዙዎች ስለ ወንድማቸው ሊያጽናኗቸው ወደ ማርታና ወደ ማርያም መጥተው ነበር። ምን ሊያረጓቸው? አይዟችሁ። በአፍ ቃል እኮ ነው። ምን ማለት ነው? ሊያጽናኗቸው ብሎ ሲል እኮ እዚያ ሐሳብ ላይ ሊፎግሯቸው ነው። ለምን? ወዳጄ ነው ያላችሁት አምላካችሁ መጥቶ ሳያድነው ወንድማችሁ ሞቷል፣ ጌታን ጌታ ማለታችሁ ይቅርባችሁ፣ ኢየሱስ ኢየሱስ ማለታችሁ ይቅርባችሁ፣ እሱም ማገልገላችሁ ይቅርባችሁ። ሊያሾፉባቸው እኮ ነው፣ ሊቀልዱባቸው እኮ ነው፣ ሊያጽናኗቸውም ዘንድ። ስለዚህ እነዚህ ሰዎች አሁንም እዚያ ሐሳብ ላይ ስትመለከቱት በደንብ አስተውሉ። ወደ መቃብሩ እንኳን ኢየሱስ ጠርቷቸው ሲሄዱ የሚያለቅሱ መስሏቸው ነው የሚለው። አልወጣላቸውምና በደንብ ያልቅሱ ብሎ ለማየት ነው የሚያጅቡት። ለካስ ጠልቶን አይደለም፣ ለካስ ትቶን አይደለም፣ ለካስ እሱን ሳንይዝ ቀርተን አይደለም፣ ለካስ ሳይወደን ቀርቶ አይደለም። ዋው! ቀጥልልኝ። ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። እሺ። ማርያም ግን በቤት ተቀምጣ ነበር። እሺ። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር። አሁንም ከእግዚአብሔር አንተ በዚህ ኖረ ቢሆን ወንድሜ ምን ባላለ ነበር? ባልሞተ ነበር። እሺ። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥ አውቃለሁ አለችው። ከማን የምትለምነውን? የምትለምነውን እግዚአብሔር እንደሚሰጥህ አውቃለሁ። ከእግዚአብሔር የምትለምነውን ሁሉ እንደሚሰጥህ አውቃለሁ። የጠየቅከውን እንደሚያረግልህ አውቃለሁ። እሺ። ኢየሱስም ወንድምሽ ይነሳል አላት። ወንድምሽ ምን ይሆናል? እሺ። ማርታም በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። አሁን ምን እያለችው ነው? የመጀመሪያ የተናገረችውን ንግግር ይሁት። እምነቷ ዋዠቀ እኮ። እምነቷ ዋዠቀ። ለምን? አሁን አይነሳም። ለምን? ትላንት ማዳን ብትችል ኖሮ ታድነው ነበር አለች።
ዋዠቀ። አንዳንድ ሰዎች በሕይወታችሁ ከተነሳው ማዕበልና መከራ ብዛት የተነሳ የያዛችሁት ጌታ እሱ የሚረዳችሁ እስካይመስላችሁ ድረስ እምነታችሁ የዋዠቃችሁ ሰዎች። መጀመሪያ መጣ ማርያምን ኢየሱስን ማርታ ምንድነው ያለችው? የምትለምነውን ሁሉ እንደሚሰጥ አውቃለሁ ያለችው ማርያም ወንድምሽ አልሞተም ይነሳል ሲላት አይ አሁንማ ተው ዝም በላለችው። ስንቶቻችን ይሁን የተነሳብን ማዕበል እምነታችንን ያዋዠቀው? ያዝነው ጌታ የሚረዳን እስካይመስለን ድረስ ያደረገን አለ ሰው እዚህ ቤት ለክብር ነው። የምትለምነውን ሁሉ እሱ እንደሚሰጣ አውቃለሁ ያለች ማርያም አልሞተም ይነሳል ሲላት በትንሣኤው ቀን እሱ ሲመጣለች አንተ ታጠራጥራለህ። የኢዮብ ሚስትን ተመልከቷት። ኢዮብ እግዚአብሔርን ምን አድርጎት ነው ይህ ሁሉ መከራ የደረሰበት? ትላንት ፍየል ሲሰጣቸው ሃሌሉያ ያለች ሚስቱ፣ በወተት ቤታቸውን ጓዳቸውን በልጆች ሲያበዛ ኢየሱስ ጌታ ነው ከኛ ጋር ያለች ሚስቱ። ኢዮብ የመጀመሪያው እኮ ሰይጣን ወደ ኢዮብ ቤት ሲሄድ ከእግዚአብሔር እውቅና ይዞ ነው ሄደው። ከወዴት ትመጣለህ አለው። ዓለምን ሁሉ ዞሬ ምን ተመለከት ሲለው አንተ ቅጥር የሆንክለትን ሰው የረዳውን የባረከውን ሰው አየሁታል። ማንን ሲለው ያ ነው እምነቱ ባንተ ጽኑ የሆነውን አየሁት ብሎ ሲለው እና አለው የሚያመልክማ ባንተ ተስፋ የሚያደርገው የሚታመነው ግመሎችን ስላበዛለት ነው፣ አህያዎችን ስለሰጠው ነው፣ ወተት በቤቱ ላይ ስለጨመር፣ በልጆች ስለባረከው፣ አጥር ስለሆንከው እስቲ አንሳው አለው። ይሄ ሲነሳ አያውቅም አለው። ቼክ አድርጋለሁ ሂድ ግመሎቹን፣ ዶሮዎቹን፣ እርግቦቹን፣ ወፎቹን፣ ግልገሎቹን፣ ጠቦቶቹን በቃ ያለውን ሁሉ ገቤ ብሎ የሚያስበውን ነገር ከኢዮብ ሲመታበት ይመጣና አንዱ እረኛ መጥቶ 6 ዶሮ በአንዴ ሞቷል ሲለው ሃሌሉያ ይላል። ማን? ኢዮብ። በዚህኛውም በኩል ይመጣና ከልጆቼ የመጀመሪያው በኩሩ እኮ አርፏል ሲለው ሃሌሉያ እግዚአብሔር ሰጠ እግዚአብሔር ነሳ ነው የሚለው። ከዛስ ክብር ለሱ ነው የሚለው። አሁንም ይመጣና አንደኛው የመጀመሪያ ያቺ በአንድ ጊዜ 25 ሊትሯ የምታፈሰው ላሚቷ እኮ ምን ሆናለች? ድብን ብላለች ሲለው ዝበል ሃሌሉያ። አያችሁ እግዚአብሔር ሰጠ እግዚአብሔር ነሳ፣ ክብር ለማን? ከዛስ ወሰደበት። አሁን ሰይጣን ዞሮ መጣ። እንዴት ነው ቼክ አረከው ብሎ ሲለው አዎ ያለውን ሁሉ ኢንካም የሚያገኝበትን ከእጁ አሳጣሁት፣ ግን አሁንም ምስጋናውን አላቋረጠም አለ። በአንተ ላይ ያለውን እምነቱን አልጣለም አለው። ከዛ ወደ ልጆቹ ቢሄድ አሁን ይቀይራል አለው። እስቲ ቼክ አርጋለሁ ልጆቹን አረጋ አሳጣው። የሚወዳቸውን በጣም ስስ ብልቱን ሲነካበት ኢዮብ በዚያ እምነቱ ሸርተታላል። ከዛ አብሮ የነበሩ ወዳጆች መጥተው ምን አሉት? እነ ኔማታዊ ሶፋር እነ ቢልዳሶር ተነስተው አሁንም ከእግዚአብሔር ጋር ምን በል ተስማማ፣ ሰላምም ይኑር፣ በዚያ በጎነት ይሆንልሃል፣ አንተ ኃጢአት ሰርተህ ነው አሉት። በደል አለብህ አሉት። የነበሩ ወዳጆች ሁሉ ተቀየሩበት። ኢዮብ በዚያ ሁሉ እምነቱ በጌታ ላይ ጽኑ ነበር። ሄይ አላችሁ ወይ? ኢዮብ በያዘው አምላኩ ላይ ጽናቱ ሙሉ ነበር። እምነቱ ሸርተት አላለም ነበር። አያችሁ እግዚአብሔር ሰጠ እግዚአብሔር። አሁንም ምስጋናው አልተቋረጠም። መጣ ሰይጣን። እንዴት ነው ልጆቹን አሳጣው? አዎ ያለውን ሁሉ መትቼበት እና እምነቱ ካንተ ሸርተት አላለም። አሁን ምን ታረጋዋለህ? ያለውን ጨርሻለሁ እና ጤናውን እና ከነፍሱ በቀር የምትወደውን አርግ፣ ነፍሱን ግን ብሎ ነው። ከዛስ ሰውነቱ ምን ቁስል በቁስል ከጥፍር እስከ አናቱ ድረስ ቁስል መጣው። ከዛስ ማከክ አቅቶት በገል እስኪያክ ድረስ ሚስቱ ተነሳች፣ እምነቷ ሸርተት አለ። አንተ አለችው አዎ አሁንም ይህ ሁሉ አሳጥቶ አሁንም ምስጋና አልተቋረጠም፣ ይሄማ አምላክ አይደለም አለችው። ለምን ይሄ ሁሉ ነገር ሲሆን ቤትህን ያልታደገ
ልጆችን ያልጠበቀ የምትወዳቸውን ልጆች በሞት ያሳጣ ከዚያም ሳያንስ ያንተን ጤና ነፍስን ሊወስድ በመከራ ያስጨነቀ እሱ አምላኬ ነው ብለህ ከምትል አንድ ጊዜ ስደበውና አያችሁ ኢዮብ ምን በድሎ ነው? ምን አለ ኢዮብ? አንቺ ከሰነፎች መካከል እንደ አንዷ ነሽ አለ። ከእግዚአብሔር መልካሙ ሲመጣ ብቻ ሃሌሉያ ጌታ ከኛ ጋር ነው ብለን ክፉ ሲመጣ ለምን አላት? ወይኔ እግዚአብሔር ሰጠ። ክብር ለማን? ራቁቴን መጥቻለሁ፣ ራቁቴን ደግሞ እሄዳለሁ። እግዚአብሔር መጣና ኢዮብ አዎ ይህ ሁሉ ያስጨነቀ ነገር የበዛብህ ሰው የተለወጠው ቤተሰብ የተቀየረው እና ለክብር ነው። ወይኔ ኢዮብ እግዚአብሔርን ምን አድርጎት? ለካስ በሕይወታችን የሚመጡ ነገሮች ሁሉ የሆነ ነገር ሲደረግልን ብቻ ሳይሆን ከእጃችን ያለውም ሲወሰድ ቤተሰብ መልክ ሲቀይር ጓደኛ ሲለወጥ ለምንድን ነው? አንዳንድ ጊዜ የምንሄድባቸው መንገዶች እኮ ልክ እስካይመስሉን ድረስ የያዝነውን ጌታ እስክንጠራጠር ሜጀር ዋን ብላ ያለችው ማርታ ምን አለች? አንተ ሜጀር ዜድን አለችው። አሁን አንዳንዱ ምንቴን የሚያጅበው ሲበዛ ብቻ ነው ጌታ ከሱ ጋር ነፋስ ሲነሳበት አያውቀውም። አብሮ እንደ ይሁዳ ይክዳል። በኋላ ለሌባ አይደል እንዴ እናውቀዋለን ይላል። ትላንት እንዳንተ ያለ የተቀባይ የለም ያለቀው። መከራው ሲበዛበት ኢየሱስ የሞተ ሲያስነሳ፣ ኢየሱስ ለምጻም ሲፈውስ እንዳንተ ያለ አምላክ ካንተ ውጪ ማን አለ ያለው ኢየሱስን አውጥተው ሲሸጡት ወጋሪዎች ሲበዙ ጦር የታጠቁ ሰይፍ የታጠቁ ወታደሮች ተረስተው ሊይዙ ሲቀርቡ አብሮ የነበረ ወዳጅ ሁሉ ጀርባ ይዘ አቤት እነግራለሁ የሚያድን አምላክ እንደሌለ እስኪ መስል ድረስ ያስጨነቀ ማዕበል ለክብር ነው። ለክብር ነው። ትቶሽ አይደለም፣ ጠልቶሽ አይደለም፣ እረስቶሽ አይደለም። ስለዚህ ትላንት ሜጀር ዋን ብለው ያሉት እነ ማርያም ያን የሚያክል እንክብካቤ ያደረጉበት ወንድማቸው ሲታመም ትንሽ ጠርጠር ቶሎና ሲሉት ሲዘገይ ከዛ ሞቷል ሲሉት አልሞተም ተኝቷል ሲሉት ይሄ ፎጋሪ ነው አሉ። ተው አሁን እኛ ተስፋ የምናደርገው የሚመጣውን ያን የትንሣኤውን ቀን እንጂ አሁንማ ይድናል ብለን ከዚህ በኋላ አናምንም አሉት። ያን ያህል ወጀብ ደርሶባቸዋል። ያን ያህል በሕይወታችሁ መገፋት መጥቶባቸዋል። ለክብር ነው። ያው በሕይወታችሁ ዘመን የሆነው ነገር ሁሉ እምነታችሁ እስኪዋዥቅ ድረስ በያዛችሁት ጌታ ላይ ጥርጣሬ እስኪደርስባችሁ ድረስ እንደ ተራ ሰው የተቆጠራችሁትና የተገፋችሁት ሐዘን ቤታችሁ የገባው ከእጃችሁ ያለው ነገር የተወሰደው እግዚአብሔር እንዲህ ይላችኋል፣ ለክብር ነው። ንገሩት፣ ለክብር ነው በሉ። ወጀብ የተነሳብህ ሰው ጀርባ የሰጠ ቤተሰብ የተለወጠብህ እነግርሃለሁ ለክብር ነው። ስለዚህ ምን አለች? አልሞተም አልዓዛር ይነሳል። ማርያም የመጀመሪያው ማርታ ቀርባ ከእግዚአብሔር የምትለምነውን ሁሉ እሱ እንደሚሰጥህ አውቃለሁ ስትለው ወንድምሽ አልዓዛር አልሞተም ይነሳል ሲላት አይ አሁን ታጠራጥራል፣ በትንሣኤው ቀንማ እንደሚነሳ አውቃለሁ። ከዛስ ኢየሱስም ትንሣኤና ሕይወት እኔ ነኝ። ትንሣኤና ሕይወት እኔ። ትላንት እኮ ሜጀር ብለው ያሉት እኮ ነው ኢየሱስ። ወንድማቸው አልዓዛር ታሟል ፈጥነ ድረስ ስሉት ያልደረሰ አምላክ ይሄ የሚያድን አይደለም አሉ። ይሄ የሚረዳን አይደለም፣ የሚወዳቸው እኮ ነው የሚለው። ስለዚህ ታሟል ሲባል ለክብር ነው አለ። አያስብልም እኮ የአልዓዛር ሕመም በስጋውያን ዘንድ እንዲስቁባቸው እንጂ ለክብር የሚያረግ አይደለም። በስጋ ተመልከቱት። ቀጥልልኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። እሺ
ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም። እሺ ይህን ታምኛለሽን አላት። እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። አፍ እንጂ እኮ ልቧ ላይ የለም እምነት። ለምን ትላንት ታሟል ብለው ስንል መጥቶ ያልፈወሰ ጌታ ሞቷል ሲባል ሊያስነሳው አይችልም። ታምኛለሽ ወይ ሲላት አዎ አንተ ከእግዚአብሔር የተላከ አዳኝ እንደሆንክ ፈዋሽ እንደሆንክ አውቃለሁ አለች። በአፏ እኮ ነው የምትለው። አሁን ስሙኝ። ይህንም ብላ ሄደች፣ እህቷንም ማርያምን በስውር ጠርታ መምህሩ መጥቷል ይጠራሽማል አለቻት። እሺ እርሷም በሰማች ጊዜ ፈጥና ተነሳች፣ ወደ እርሱም መጣች። እሺ ኢየሱስም ማርታ በተቀበለችበት ስፍራ ነበር እንጂ ገና ወደ መንደሩ አልገባም ነበር። እሺ ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደተነሳች እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ሊያጽናኗት የቀረቡ ወዳጆች ሁሉ ስታለቅስ ሊያዩዋት እንጂ ያን የሚያክል ፈተና ገጠማቸው። እነማን ቤት? የኢየሱስ ወዳጆች ቤት፣ የሚወዳቸው ቤተሰቡ ቤት። ትላንት ያድናቸዋልና አምላክ አላቸው ብለው ባሉበት ሰፈር ታሟል ሲባል ለክብር ነው ብሎ ያለው ጌታ ሲሞት ደግሞ ባለመገኘቴ ደስ ይለኛል ያለ ሊያድናቸው አይችልምና የተመኩበት እርሱ እግዚአብሔር ሊያድናቸው አልቻለም። የዕውሩን ያንን ዓይን የከፈተ እርሱ ከሞት ሊያድነው አይችልምን ብለው አያችሁ። ያን ያክል ፈተና ነው እነ ማርያም ቤት የገባው። ስለዚህ ሊያጽናኗት የቀረቡ ሰዎች ሁሉ አይዞሽ በርቺ ጌታ ካንቺ ጋር ነው ሊሏት ሳይሆን ስታለቅስ እናያታለን ብለው። ስለዚህ ማርያም የምትታወቀው በምንድን ነው? ለኢየሱስ ፌቨር በመስራት። ስለዚህ ኢየሱስ በዚያ ዘመን ምን የሚያደርግ አምላክ ነው? ዕውር የሚያበራ፣ ለምጻም የሚያነሳ፣ ሽባ የሚተረትር። ስለዚህ ይሄም አምላክ የነሱ ከሆነ እነሱ ቤት ምን ሐዘን አለ በተባለበት ቤት አይደለም ህመም ሞት ገባ። ሲያለቅሱ እናያለን ብለው በሚጠብቁ ወዳጆች መካከል አቤት ፈተናው! ያስጨነቀ ነገር የበረታው በሕይወት የተነሳው ማዕበል አምላክ ካንተ ጋር እንዳልሆነ የመሰለ የወረክበት የተዋረድክበት ገዢ እንደሌለ አባት እንደሌለ የታየው ያደከመ ነገር እሱ ለክብር ነው። ምን ስትሆን ወደ መቃብሩ ወርዳ ስታለቅስ እናያታለን ብለው ኢየሱስን የያዘ ቤተሰብ ሲያፍር እናያለን ብለው ኢየሱስን ያገለገለ ቤተሰብ ቤቱ ሲበተን እናያለን ብለው በሚጠብቁ ሰዎች መካከል ታሟል ሲባል ያልደረሰ ኢየሱስ፣ ሞቷል ሲባል ሞቶ እንኳን አልተገኘውም እሰይ ያለው ኢየሱስ፣ ከዚህ በኋላማ ይሄ ቤተሰብ ሲዋረድ እናያለን ብለው በሚጠብቁ ሰዎች መካከል ኢየሱስ እንዲህ ያለኝ ጌታ በሕይወታችሁ የሆነው ያስጨነቃችሁ ነገር የያዛችሁት አምላካችሁ የሚረዳችሁ እስካይመስል ድረስ ያደከማችሁ ጉዳይ ያፈራችሁበት የተጨነቃችሁበት እሱ ለክብር ነው። ኃጢአት የሰራ ቤተሰብ አይደለም የተፈተነው። ኢየሱስን የሚወድ ቤተሰብ፣ ለኢየሱስ ፌቨር ያደረገ ቤተሰብ፣ ለኢየሱስ የቀረበ ቤተሰብ። በአይሁድ ሕግ አንድ ሴት የመጀመሪያ ክብሯ ጸጉሯ ነው። ጸጉሯን የተገለጠችና ወርዳ የወንድ እግር ያጠበች ሴት የረከሰች ናት። ስለዚህ በዛ ሁሉ ሕዝብ ሺህ መካከል ወርዳ ራሷን ለኢየሱስ ያዋረደች ሴት ዳግም ቤታቸው በሐዘንና በበሽታ በሞት ሲዋረድ ስታለቅስ እናያታለን ብለው አቤት ያን የሚያክል ፈተና በሕይወታቸው ቀርቦ ሞቷል እኮ ብለው ሲሉት ምን ይላል? የእግዚአብሔር ክብር በእርሱ ይገለጥ ዘንድ እንጂ ለውርደት አይደለም አለ። ለካስ ያስጨነቀ ነገር በቤትህ የበዛው የበረታው እግዚአብሔር ካንተ ጋር ሳይሆን ቀርቶ ሳይሆን እጁ ሊታይበት ነው። አያችሁ፣ በጣም ይገርመኛል። እንደነ ማርያም ለኢየሱስ የቅርብ የለም። እንደነ ማርያም ለኢየሱስ ራሱን አደባባይ በሕዝብ ፊት ያዋረደ የለም። ግን እግዚአብሔር የነ ማርያምን ቤት ፎቅ እየሰራ የሆነ ሊሞዚን መኪና እያስነዳቸው አይደለም።
አሁንም ሌላ ፈተና በሕይወታቸው እያመጣ ወንድማቸውን እያሳመመ አምላክ አላቸው ተብለው በሚጠሩበት ሰፈር መካከል ያለቅሳሉ ተብሎ ለውርደት በሚጠበቅበት ዘመን አያችሁ። የነ ማርያም ቤተሰብ ሁልጊዜ እንደ 24ቱ ሽማግሌዎች የቀረ ዘመናቸው በምስጋና ሊሞላ የተገባውን ቤተሰብ እግዚአብሔር በረከት በበረከት ማድረግ የሚገባውን ቤተሰብ ግን ሲሞት ለክብር ነው አላቸው። ይነሳል ብሎ ሲላት አልሞተም፣ አልዓዛር ይነሳል። አይ አሁን አንተ አታስተማምንም። ትላንት ታሞ ሳለ መታ ያላዳን ካሁን የሞተው ላንተ ቀላል ነው፣ የታመመ ማዳን ያልቻልክ አሉት። ለካስ ጌታን ይዞ ይህን ያክል ፈተና በሕይወታችን ይመጣል። ያ ግን ለምን ነው አያችሁ? ለካስ በቤታችን ነፋስ ሲነሳ ይዘን እኮ እያገለገለ ነው። ጊዜያችንን ሰጠ ነው፣ ዘመናችንን ሰጠ ነው። እንግዲህ እንደነ ማርያም ቤተሰብ ለኢየሱስ ፌቨር ያደረገ የለም። ሁለተኛው የቀራንዮ ሲሞን ለምን ሁሉም በከዳው ዘመን መስቀሉን ከኢየሱስ ተሸክሞ እኔ አለው ብሎ ይዞ የተከተሉ ሁለት ሰዎች። ያ ቤተሰብ ግን በውርደት ሲመታ ኢየሱስ ውርደታቸው ለክብር ነው አለ። ስለዚህ በደንብ ስሙኝ፣ ቀጥልልኝ። አሁን ቶሎ በል። ማርያምም ኢየሱስ ወዳለበት መታ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር አለችው። አንተን ይዘን ቶሎና ስትባል ቀርጠው መተህ እኮ ቢሆን ኖሮ እኛ ቤት ሐዘን ባልገባ፣ እኛ ቤት ሞት ባልገባ ነበር። እሺ። ኢየሱስም እርሷ ስታለቅስ ከእርሷ ጋር የመጡ አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። እሺ። ወዴት አኖራችሁትም አለ። እሺ። እነርሱም ጌታ ሆይ መተህ ያሉት። እሺ። ኢየሱስንም እንባው አፈሰሰ። ምን ያህል እንደሚወዳቸው እዩ። ኢየሱስ ለዚህ ቤተሰብ ያለውን ፍቅር እዩ። ግን የተፈተኑት ለክብር የሆነው ጉዳያቸው በስጋ እይታ ለነሱ የውርደት የሚመስል ነበር። አፍስሶ አለቀሰ። እንግዲህ ኢየሱስ በሕይወቱ እንባ አፍስሶ አያውቅም። ያለቀሰበት ቤተሰብ ቢኖር የላዛር ቤተሰብ ምን ያህል ፍቅር እንዳለው። ለካስ ጠልቶን አይደለም፣ ለካስ ትቶን አይደለም፣ ለካስ ረስቶን አይደለም። እንባውን አውጥቶ ምን አለ? አፈሰሰ። እሺ። ስለዚህ አይሁድ እንዴት ይወደው እንደነበር አዩ። እንዴት ይወደው እንደነበረ ግን ይወደዋል እንጂ ይሄ አምላክ ሆኖ እነሱን ማዳን አይችልም እኮ ነው። ስለዚህ ዲዲሞስ ምንድን ያለው? የሚወደውን ወንድማችንን አልዓዛርን ያላደነ ጌታ እኛ እሱን ብንከተል ሊያድነን አይችልምና ከእርሱ ጋር ስንሄድ ለመሞት እንሂድን ያሉት፣ ልንዋረድ እንከተለውን ያሉት። ለምን? የደረሰባቸውን ነገር ስላዩ። አንተ ጌታን ይዞ ለውርደት የለም። ቀጥልልኝ። ከእነርሱ ግን አንዳንዶች ይህ የዕውሩን ዓይኖች የከፈተ ይህ ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበር አሉ። አያችሁ፣ የዕውሩን ዓይን የከፈተ ይህን እንዳይሞት ማድረግ አልቻለም ማለት። ይሄን ማትረፍ ይህን ያክል ፈተና ሊገጥማችሁ ይችላል። አሁን እኛ አንዳንዴ የሆነ ኪሳችን የሆነ ነገር ሲሆን እንሸበራለን። ስራ ተበላሸ ብለን የእንትኑ መጣ እንላለን። አንድ ጊዜ የእንትኑ መጣ፣ አንዴ የባንኩ እንላለን። አንዴ ደግሞ ትቶን አይደለም። አያችሁ፣ አንዴ ገቢዎች፣ አንዴ ባንኩ፣ አንዴ ሚስቱ፣ አንዴ ሰራተኛው መልኩ ሲለዋወጥ ነገር ሲበላሽ ትቶን አይደለም። ለምንድን ነው? ከዛስ ኢየሱስም በራሱ አዝኖ ወደ መቃብሩ መጣ። ይሄ የዕውሩን ዓይን ያበራ የነበረው ይሄን እንደው የሚሞተውን ወዳጁን ማዳን አይችልም ነበር? አልቻለም አሉት። እሺ። ኢየሱስም በራሱ አዝኖ ወደ መቃብሩ መጣ። እሺ። እርሱም ዋሻ ነበረ። እሺ። ድንጋይም ተገጥሞበት ነበር። እሺ። አልቆ ነበር። ኢየሱስ ድንጋዩን አንሶ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። አየው፣ አሁን ቅድም አምናለሁ ያለችው ማርታ አምናለሁ ያለችው ማርታ ምን አለች? ሸቷል እኮ። የምን ደሞ አሁን ትላንትና ገና ታሟል ሲባል ማዳን ያልቃውን የሸተተው እንዴት ይችላል? ኢየሱስ በወዳጆቹ ቤት የከበረው ክብሩን የገለጠው በሶስት መንገድ ነው። የመጀመሪያው የሚወደውን አልዓዛርን አሳምሞ ነው። ሁለተኛው ገሎ ሊያድን አይችልም በማይባል የያዙት ጌታ ሊያተርፋቸው አልቻለም። አምላክ የላቸውም፣ አላገለገሉትም፣ አልተከተሉትም በሚባል ውርደት ውስጥ የሚወደውን ወንድማቸውን ገሎ ነው ክብሩን የገለጠው።
ሶስተኛው በአይሁድ ሕግ አንድ ሰው ሲሞት እስከ 3 ቀን ይነሳል ተብሎ ተስፋ ይደረጋል። አራተኛው ቀን ግን ተስፋ የለም። እግዚአብሔር ክብሩን በስንት መንገድ ይገልጣል? በ3። አንደኛው አሳምሞ፣ ሁለተኛው ገሎ፣ ሶስተኛው በሰው የማይቻለውን አልቋል የተባለውን የሞተንን አልዓዛር ቀስቅሶ ጎበዝ ብሎ ተዋርዳችኋል፣ አቅም አጣችኋል፣ ተስፋ የላችሁም ተብላችኋል። ጎበዝ ብሎ ያወጣሃል። አረ ያወጣሻል። አረ ያወጣሃል። አረ ያወጣችኋል። ተገጥሟል። ወጥቶ ማገልገል አይችልም፣ ሰው አይሆንም። ከዚህ በኋላ ቤቱን ማስተካከል መገለጥ አይችልም፣ መባረክ አይችልም፣ ማደግ አይችልም፣ ሰው መሆን አይችልም ተብላችኋል። እንዲህ ብሎኛል። አልቋል ከተባለበት ነገር ከተፈጸመበት ከተደበደበበት እግዚአብሔር አንስቶ ይከብርሃል። አንስቶ ይከብርሃል። ሕይወት ሰጥቶ ይከብርሃል። ከሞት አድኖ ይከብርሃል። መቃብርን ከፍቶ ይከብርሃል። የተጫነብን ድንጋይ ገልብጦ ይከብርሃል። አንድ ሰው ለኔ ነው ያለ ሰሎ አሜን። ቁጭ በሉልኝ። ዋው አያችሁ፣ ዮሐንስ ወንጌል ምዕራፍ 9 ቁጥር 1 አቤት አልቋል ተስፋ ያለውም ተብሎ ነገር ሸቶ በስብሶ ከስርዓት አልፎ ከሕጉ አልፎ እግዚአብሔር የሞተውን አንተ ጎበዝ ብሎ ይከብርብሃል። ፈጥነ ምን በል ውጣ ብሎ ተነስ ብሎ ይከብርብሻል። ወድቋል አይነሳም፣ አልቆለታል ከዚህ በኋላ ሰው አይሆንም ከተባለበት አበርትቶ ያከብራል። ዋው 9:1 ቀጥልልኝ። ሲያልፍም ከመወለዱ ጀምሮ ዕውር የሆነውን ሰው አየ። ምን ሲሆን? ሲያልፍም ከመወለዱ ጀምሮ ምን የሆነውን? ዕውር የሆነውን ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአት አሁን ስሙኝ እናንተ አሕዛብ እኮ አይደለም ይሄን ያለው ደቀ መዛሙርቱ እኮ ነው የሚለው። ስለዚህ የእግዚአብሔር የመንግስቱ ሚስጥር የተማሩ ሰዎች በጥርጣሬ ምን አሉት? ከመወለዱ ጀምሮ ዕውር የሆነውን ሰው አይተው ጌታ ሆይ ይህ ሰው ዕውር ሆኖ ይወለድ ዘንድ ኃጢአት የሰራው መቼም ከኃጢአት ውጪ ይሄ ሰው ዕውር ሊሆን በተባለበት ግፍ ሰርቶ ነው በተባለበት በኢዮብ ሕይወት የተነሳው ነፋስ አብሮ የነበሩ ወዳጆች ሐሳብ ቀይረው ምን አሉት? ኃጢአት ስላለ ነው አሉት። ልጆቼ የሞቱት፣ ከብቶቼ ያለቁት፣ ግመሎቼ የጠፉት፣ ቤት ላይ ሽብር የሆነው ይሄ ሁሉ ሕመም የደረሰብህ በደል ስላለ ነውና ቶሎ ተስማማ። የሩቁ እኮ ብቻ አይደለም የተነሳባችሁ በሕይወታችሁ ማዕበል የያዛችሁት ጌታ የምታገለግሉት እሱ የሚያድን አምላክ እስካይመስላችሁ ድረስ ነፋስ ሊገጥማችሁ ይችላል። ጌታ ግን እንዲህ ይላችኋል፣ ለክብር ነው። ለምን? ዋው ዕውር ሆኖ ይወለድ ዘንድ ኃጢአት የሰራው እሱስ ወይስ ወላጆቹ? እሺ ኢየሱስ ግን እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይ ወላጆቹ ኃጢአት አልሰሩም። አቤት! ኃጢአት ሳያረግ ከመወለዱ ጀምሮ ዓይኑን አጥፍቶት በሩቅም ባሉ ጠላቶች በቤት ውስጥም በተቀመጡ ወዳጆች መካከል በደል አለበት አስብሎ ለካስ እግዚአብሔር አሳውሮ የሚከብርብናል። አሁን እኛ የሆነ ስራችን ሲበላሽ ይግደል እንላለን። ጌታ ሆይ ጠላቴ ሲይዝ ሟርተኛው እንትን ሲነዳ እኔ እንደው እቺን እንትን ይዤ በእግሬ እየሄድኩ እግርም ሲበዛ ነው ያኮርፋል። አንዳንዱ ቪትስ እያለ በኋላ ነገር ያለውን በእግር ካማረርክ በእንትን ትሄዳለህ፣ በጋሪ ተጭነ። ከኔ ጋር እግዚአብሔር ስለሌለ ነው እነ እንትና መኪና ሲይዙ እንደ እንትና እንትን ቤት ሲሰሩ እኔ ይገርመኛል።
እነንትና ቤት በየሳምንቱ ፍየል ይታረዳል፣ እኛ ቤት ግን በኪሎ እንኳን አይገባም። ጎመኑም ጥሩ ነው ላንተ። የእግዚአብሔር አብሮነት መለኪያው የምትበሉት ምግብ፣ የምትለብሱት ልብስ፣ የምትነዱት መኪና አይደለም። ይህ ሰው ዕውር ሆኖ ይወለድ ዘንድ ይሄ ሁሉ ዘመን ሲንከራተት ምን አይነት በደል ቢሰራ ነው አሉት። ከሱ ጋር እግዚአብሔር እንዳይረዳው ያደረገ ብለው ሲሉት ኢየሱስ እሱም ወላጆቹ ኃጢአትን አለ እና የእግዚአብሔር ያባዲያ እንዲገለጥበት ነው። አንተ የሆነ ነገር መበላሸቱ እግዚአብሔር ትቶ ወይም በደል ሰርተን እነግርሃለሁ፣ እግዚአብሔር ረስቶ እግዚአብሔር ጥሎ እግዚአብሔር ትቶ አይደለም። የሆነባችሁ ነገር በሕይወታችሁ ዘመን የገጠማችሁ ጉዳይ የእግዚአብሔር ልጅ በእናንተ እሱ ሊከብር እንጂ ንገሩት፣ ለውርደት አይደለም። ለውርደት አካውንቴ የጎደለው ነገር የተበላሸው ከእጅ ያለው ነገር የተወሰደው የጀመርኩት ነገር በጅምር የቆመው በመንገድ የቀረው ለክብር ነው። ስጋውያን እነግርሃለሁ የስንፍና ቃል የነገሩብህ ለክብር ነው። ውሰድ። ለምን አልሰማውም? ለምን አንተ አካውንት የጎደለው ለክብር ነው። ከእጅ የነበረው ነገር የጠፋው ለክብር ነው። ወገን ወዳጅ ጀርባ የሰጠ የተለወጠብህ ለክብር ነው። ሕመም ያስጨነቀ ለክብር ነው። ከጓደኞች ኋላ የቀረው ለክብር ነው። ነገር ያልተስተካከለው ለክብር ነው። ከእጅ ያለው ምርኮ የተወላው ለክብር ነው። አንድ ሰው ለኔ ነው ያለ አሜን ይበለኝ። አሜን። ሐዘን ቤታችሁ የገባው ለምንድን ነው? አምላክ እንደሌላቸው ሰዎች ተደርጋችሁ የተቆጠራችሁት ለምንድን ነው? የጀመራችሁት ነገር በጅምር በመንገድ የቆመው ለምንድን ነው? ወገን ወዳጅ ዘመድ ያልከው ጀርባ የሰጠ የተለወጠብህ ለምንድን ነው? አንድ ሰው ለኔ ነው ያለ ለክብር ነው ይበለኝ። እግዚአብሔር ትቷችሁ አይደለም። እግዚአብሔር ጥሏችሁ አይደለም። እግዚአብሔር ረስቷችሁ አይደለም። ለክብር ነው። ሶስተኛውን ነጥብ 3 ደቂቃችን ልናገር፣ ከዛ ወደ ጸሎት ገባለሁ። አሪው ሬዲ? ዝግጁ ናችሁ ወይ? አጠገብ ያለውን ሰው ለመጨረሻ በእኔ ህይወት የሚሆነው ነገር ሁሉ እየሆነ ያለው ነገር ሁሉ በሉት ለክብር ነው። ለክብር ለምን? ህመም የተነሳብህ ለምንድን ነው? ለክብር። እግዚአብሔር ሊጥል ነገር ሳይፈጸም በተስፋ የዘገየው ያስከው ጌታ የሚረዳ አምላክ እስካይመስልህ ድረስ በቤት ላይ ነፋስ የተነሳው ለክብር ነው። ለክብር ለክብር ያጣው ለክብር ነው። ነገር ያልሆነልን ለክብር ነው። የጎደለው ለክብር ነው። ዓይን የታወረው ለክብር ነው። በበሽታ የተሸበርከው ለክብር ነው። ሄይ ይሁንልህ እባክህ። ዋው! የመጨረሻ በማቴዎስ ወንጌል ምዕራፍ 26 እንዲህ ይላል ቁጥር 20 ላይ ማቴዎስ ወንጌል ምዕራፍ 26 ቁጥር 20 በመሸም ጊዜ ከ12 ደቀ መዛሙርት ጋር በማዕድ ተቀመጠ። ሲበሉም እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። እጅግም አዝነው እያንዳንዱ ጌታ ሆይ እኔ የሆንን ይሉት ጀመር። እርሱም መልሶ ከእኔ ጋር እጁን በወጭቱ ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው። የሰው ልጅ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አሳልፎ ለሚሰጥበት ለዚያ ሰው ቆይ አሳልፎ ምን ያደርገኛል? ያን ለምንድን ነው? ለእንክብካቤ ነው? ምን ኃጢአት ሰርቶ ምን በደል ኖሮበት? ለካስ በሕይወታችሁ የሚሆነው ነገር ሁሉ የሆነ ያለው እንዴ ኢየሱስ ምን በደል ሰርቶ ነው? ምን ፍርድ አዛብቶ ነው? ምን ኃጢአት አድርጎ ነው? አጠገባችሁ ያለውን ሰው ንገሩት ባካችሁ። ይህ ሁሉ ማዕበል የበረታብህ
ይሄ ሁሉ ወገን ወዳጅ ያልከው ጀርባ የሰጠ ምን በደል ሰርተ ነው በሉት? ምን ኃጢአት ሰርተ? አያችሁ፣ ምንም አይነት በደል በኢዮብ ሕይወት ሳይኖር፣ ምንም አይነት በነ ማርታ ቤት ለኢየሱስ ያደረጉት የሰሩት ኃጢአት ሳይኖር ወዳጅነታቸውን ከኢየሱስ ጋር ባቆራኙት፣ ለኢየሱስ በተገዙለት፣ ራሳቸውን በሕዝብ ፊት ባዋረዱት ማዕበል፣ በቤታቸው ሕመም፣ በቤታቸው በሽታ ለውርደት ነው ብለው ሲሉት ኢየሱስ ለክብር ይሆናል። በጣም የገረመኝ ነገር የሰው ልጅ እንደተጻፈው እንዲያው ይሄዳል አለ። ለካ መገፋታችሁ እንደተጻፈ ስለሆነ እንጂ ልትዋረዱ አይደለም። በያዛችሁት ጌታ ልታፍሩበት እንዴ? እኔ የገረመኝ ተሳልፎ ይሰጣል እንደተጻፈው ይኖራል ብሎ ኢየሱስ አሳልፎ ግን ለሚሰጥ ሰው ለዚያ ሰው ወየውለት ይላል። ሰጪውም መስጠቱ አይቀርም፣ ኢየሱስም መሰጠቱ አይቀርም። ወየው ይላል። ይኸውላችሁ ነግሬ ያለው በኋላ እያስፈራራው ጥንቃቄ አድርግ፣ በኋላ ጅራፍ ይጠብቃል እያለው ግን ካልሰጠም ወየው ይለዋል። ይገርመኛል። እዚህ ሀሳብ ላይ ስንት ሰው አለ ግን እዚህ ቤት ዛሬ ልትዋረዱ የመሰላችሁ ሰዎች፣ ልታፍሩ የመሰላችሁ ሰዎች፣ ልትጣሉ የመሰላችሁ ሰዎች ጌታ እንዲህ ያለኝ እየሆነ ያለው ሁሉ በሕይወታችሁ የሆነው ለክብር ነው። ተትተን አይደለም፣ እግዚአብሔርም ከኛ ጋር ሳይሆን ቀርቶ አይደለም። እንዲህ ይላል፣ ለሚሰጥ ሰው ለዚያ ወየውለት። ከዛስ ያ ሰው ባልተወለደ ይሻለው አለ። አሳልፎ የሚሰጠውም ይሁዳ መልሶ መምህር ወይ እኔ እሆንን አለ። አንተ አልሁ አለው። ከዛ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሎ ይህን ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህ አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት ከዚያ ቀን ድረስ ከዛሬ ጀምሬ አልጠጣው። ከዛስ መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። በዚያም ጊዜ ኢየሱስ በዚያች ሌሊት ሁላችሁም በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ መንጋውም በጎች ይበተናሉ የሚል ተጽፏል። ከተነሳውም በኋላ ግን ወደ ገሊላ ቀድማችኋለሁ አላቸው። ጴጥሮስም መልሶ ሁሉን ባንተ ቢሰናከሉ እኔ ከቶ አልሰናከልም አለው። ኢየሱስም እውነት እልሃለሁ በዚች ሌሊት ዶሮ ሳይጮህ 3 ጊዜ አለው። ጴጥሮስ ከአንተ ጋር መስዋዕት እንኳን የሚያስፈልግ ቢሆን ከቶ አልክድም አለው። ደቀ መዛሙርቱም ደግሞ እንዲሁ አሉ። በዚያም ጊዜ ኢየሱስ ከእነርሱ ጋር ጌቴሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱ ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስም ሁለቱንም የዘብዴዎስንም ልጆች ወስዶ ሊያዝንና ሊተክዝ ጀመር። ነፍሴ እስከ ሞት ድረስ እጅግ። ለምንድን ነው ግን ይህን ያለው? ከፊቱ የሚጠብቀው ምን ያህል የሚያስጨንቅ ነገር እንደሆነ አውቆ፣ ምን በደል ሰርቶ ነው? ምን ኃጢአት ሰርቶ ነው ይህ ሁሉ መከራ የበዛበት? ይህ ሁሉ በወዳጅ የተሸጠው አብሮ በበላ ሰው እንደው ውድ በሆነ አይደለም እንደ ምናምን አድርጎ አቅልሎት በ30 ዲናር በዚህ ቆዩ፣ ከእኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ወይኔ አባቴ ቢቻልስ ይህ ጽዋ ከእኔ፣ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን አለ። ወድቆ እኮ ነው ኢየሱስ ከፊት የሚገጥመው ምን ያህል የሚያስጨንቅ ነገር እንደሆነ አይቶ አዘነ፣ በመንፈሱ ታወከ። እልፍ አለና በፊቱ ወድቆ አባቴ ሆይ ቢቻልስ ይህ ጽዋ ከፊቴ። ዋው! ምንድን ያለው እግዚአብሔር አብ? ይቅርብህ አለው? ምንድን ያለው? ጠጣው። እኔ የምከበረው ደስ የምሰኘው ይሄ ሲሆን ነው። ገንዘብ ሰጥቶን ብቻ አይደለም የሚከብርብን፣ ቤት ሰርቶልን ብቻ አይደለም የሚከብርብን፣ በሰዎች መካከል ተወዳጅነትን አፍስሶ ብቻ አይደለም አስጠልቶም
አስንቆንም ይከብርብናል። መራራን አጠጥቶም ይከብርብናል። አዋርዶም ይከብርብናል። በእኛ ሙታንም ቀስቅሶ ይከብርብናል። አያችሁ። ስለዚህ እግዚአብሔር የክብሩ መገለጫው መንገድ አንደኛው አሳምሞ መከራን አስጠጥቶ አሰድቦ አምላክ አይደለም ሊያድን አይችልም አስብሎ የያዘው ጌታ ሊያተርፈው አልቻለም አስብሎ እግዚአብሔር ይከብርብናል። አንዳንዱ የሆነ ነገር ሲሰራለት ብቻ ነው እግዚአብሔር በርቱ የሚከብር የሚመስለው። ምን አለው? 3 ጊዜ ነው የጸለየው። ለምን? የሚያስጨንቅ ነገር እንደሚመጣ አውቆ ነው። ኢየሱስ አዘነ። ገና ሳይወጋ ነው ያዘነው። ገና የሚገጥመው በሕይወቱ የሚመጣው ነገር የሚያስጨንቅ እንደሆነ አውቆት ከወደድክ ይሄ ጽዋ ይለፍ አንተ ከከበርክበት ብሎ ሲለው እኔ የምከብረው አንተ ስትጠጣው ነው። እኔ የምከብረው አንተን ሲወጉ ነው። እኔ የሚከብረው ደም ሲፈስ ነው። እኔ የሚከብረው መስቀል ላይ ሲቸነክሩ ነው። እኔ የሚከብረው የደም ላብ ከላይ ሲፈስ ነው። እኔ የሚከብረው የእሾህ ጉንጉን የመከራ ሹመት በላይ ላይ ሲጫን ነው። እኔ የሚከብረው መስቀል ላይ ሕይወትን ሲያልፍ ነው። ያን ጊዜ ከሞት አስነስቼ ይከብርባል። በእናንተ ውርደት ውስጥ እግዚአብሔር ይከበራል። በእናንተ ሐዘን ውስጥ እግዚአብሔር ይከበራል። በእናንተ መነሳት ውስጥ እግዚአብሔር ይከበራል። አንድ ሰው ዘሎ አሜን። ንገረው። ጥሩ ልብስ ስትለብስ ብቻ አይደለም በሉት። ጥሩ መኪና ስትነዳ ብቻ አይደለም። ነገር ሲሳካል ብቻ አይደለም። በተሻለ ሰገነት ላይ ስትቀበል ብቻ አይደለም። መራራውንም ጽዋ ስትጠጣ እግዚአብሔር ይከብርብሃል። ሰዎች ሲያሾፉብህ እግዚአብሔር ይከብርብሃል። አምላክ እንደሌለው አድርገው እንደ ምናምን ሲቆጥሩ ይከብርብሻል። ወደ ጀርባ ሲሰጥ ይከብርብሃል። ቤተሰብ ሲለወጥ ይከብርብሃል። ያስከው አምላክ እሱ የሚያድን እስካይመስል ድረስ ባንተ ውርደት ውስጥ እግዚአብሔር ይከብራል። አንድ ሰው 3 ጊዜ ጮኸ አሜን ሲል ይሁንልህ። አልሰማሁም። ለመጨረሻ ሆነባችሁ። ቁጭ በሉልኝ። ሁልጊዜ ስኬት፣ ሁልጊዜ የሆነ በረከት ሲፈስ እንዳይመስልህ። እግዚአብሔር እያፈረብህ ሊሆን ይችላል። ሁልጊዜ የሆነ ነገር ሲፈስ ሲትረፈረፍልህ፣ ሁልጊዜ ነገር ሲደላ እግዚአብሔር እየተደሰተብህ እየታየብህ ይመስላል። ስማኝ፣ በእናንተ ምቾት ውስጥ የእግዚአብሔር ደስታ ላይኖር ይችላል። እግዚአብሔር ላይከብር ይችላል። ዋይ! ስለዚህ ሶስቱም ጩኸት ኢየሱስ ከወደድክ ነው ያለው። ቢቻልስ ከእኔ ትለፍ፣ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን አለ። ወደ ደቀ መዛሙርቱም መጣ፣ ተኝተውም አገኛቸው። ጴጥሮስንም እንዲሁ ከእኔ ጋር 1 ሰዓት እንኳን ልትተጉ አልቻላችሁም። ምን ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስም ተዘጋጅታለች፣ ሥጋ ግን ደካማ ነው አለ። ደግሞ ሁለተኛ ሄዶ ጸለየ፣ አባቴ ይሄ ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፍቃድ። አያችሁ፣ ሳልጠጣው እንዳልፍ ከወደድከው በቃ ጠጣዋለሁ አለ። ብቻ ግን አንተ ከከበርካል ምንም ሳልጠጣት እንዳላልፍ ወደ ከሆነ አንተ ከከበርክበት ጠጣዋለሁ አለ። ለካስ በእኛ ሕይወት የሚሆነው ነገር ሁሉ አንዳንዴ ምንም በደል ሳንሰራ በቤታችን የሚነሱ ነገሮች ሁሉ የተነሱብን እግዚአብሔር ትቶንና ረስቶን ሳይሆን እግዚአብሔር እንድንጠጣው እሱ ሊከብርበት ስለፈለገ። ስለዚህ በአገልግሎት ሕይወት ላይ በቤት የተነሳው ንፋስ ሁሉ እግዚአብሔር ስለወደደው እንጂ እግዚአብሔር ትቶክ እግዚአብሔር ካንተ ጋር ሳይሆን ቀርቶ የተገፋው እግዚአብሔር ሳያውቅ ቀርቶ አይደለም።
አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ምን አድርገኝ? አክብረኝ። በራስ ዘንድ ለካስ የኢየሱስ ክብር ያለው ማጋ ነው? ንገሩት። ያንተ ክብር ያለው ሰው ጋር አይደለም፣ ጓደኛ ጋር አይደለም፣ ቤተሰብ ጋር አይደለም። ያንተ ክብር ያለው እሱ ጋር ነው። ክብራችን ማጋ ነው ያለው? ክብራችሁ ማጋ ነው ያለው? ክብርሽ ማጋ ነው ያለው? የእናንተ ክብር ማጋ ነው ያለው? አንድ ሰው ጮሆ ክብሬ አንተ ጋር ነው ይበላል። አንድ ሰው ጮሆ አሜን ይበላ። በአንተ ዘንድ በራስ ዘንድ በነበረኝ ክብር። ለካስ እኛ ከሰው ክብር የለን። ቁጥር 6 ላይ እንዲህ ይላል፣ ከዓለም ለሰጠኝ ሰዎች ስምህን ገለጡላቸው፣ ያንተ ነበሩ ለእኔም ሰጣቸው። ቃልህን ጠብቀዋል፣ የሰጠኝን ሁሉ ካንተ እንደሆነ አሁን የሰጠኝንም ቃል ሰጥቻቸዋለሁ፣ እነርሱም ተቀበሉት። ካንተም ዘንድ እንደወጣው እውነት አወቁ፣ አንተም ላከኝ አመኑ። እኔ ስለ እነሱ እለምንሃለሁ፣ ስለ ዓለም አልለምንም፣ ስለ ሰጠኝ እንጂ ያንተ ናቸው። የእኔም የሆነ ሁሉ ያንተ ነው፣ አንተም የእኔ ነው። እኔም ስለ እነርሱ ምን ብያለሁ? አረ ሰው የለም አቃ። ስለዚህ ስለ እነሱ እግዚአብሔር አብ ልጁ ኢየሱስ የከበረው ስለምንድን ነው? አንደኛ የሰጠውን ሰጥቶ ነው። ሁለተኛ ኢየሱስን ለነሱ እግዚአብሔርን አብ ምን አድርጎ እስቲ አሳውቆ በሉ፣ ገልጦ። አጠገባችሁ ያለውን ሰው ያዝ እያረጋችሁት ያወከውን በሉት፣ ይሄንን ለብዙዎች በሉት፣ ለብዙዎች በማሳወቅ በሉት። ያከበርከው እሱ በራሱ ዘንድ ያከብርሃል በሉት። እሱን በመግለጥ አሜን። ያወቃችሁትን ለሌሎች በማሳወቅ አሜን። ሃሌሉያ።